አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ቤተሰቦች፣ የኔ ውድ ቤተሰቦች? ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። እናንተስ እንዴት ናችሁ? ስራ፣ አፍያ፣ ጤና ሁሉም ደህና ናችሁ አይደለ? ሁሉም እኔ ጋር አልሐምዱሊላህ ሰላም ነው። ዛሬ ምሳዬ ምን ልስራ ፈለኩት መሰላችሁ? እንዶሚ ነውና እንዶሚ ልሰራ ነው። አሁን ብዙ ጊዜ ማለት ነው እኛ አረብ ሀገር የምንኖረው ልጆች እንዶሚ ነው የምንበላው ነውና፣ ግን ይሄ ነገር አይመከርም። ምክንያቱም እንዶሚ ብዙ እንትን የለውም፣ ብዙ ፋይዳ የለውም። በዛውም ደግሞ አያጠግብም። እኛ ደግሞ ስራ እየሰራን ነው የምንውለው እና በደንብ መብላት ያስፈልጋል ማለት ነው። እና አሁን ብዙ ጊዜ የኢትዮጵያ ልጆች በተለይ ሰራተኛ፣ የመዳም ቤት ሰራተኛ በተለይ የኢትዮጵያ ልጆች እንዶሚ መብላት ያብዛሉ እና ይሄ ብዙ እንትን የሚጠቅምን አይደለም እና ይሄንን መቀነስ አለብን። ግን አንዳንዴ እንበላለን። ሌላ ጊዜ ሌላ ምግብ እየበላን አንዳንዴ ደግሞ እንዶሚ ራሱ ብንበላም አይጎዳም ማለት ነው። እና ዛሬ ይሄ እዚህ ጋር የሚታየው በእንዶሚ ነው የሚሰራው። አሁን እናንተ እንዶሚ መስራት ስትፈልጉ ዝም ብላችሁ እቺን እንዶሚ ብቻ ድስት ውስጥ ከታችሁ፣ በዛ ላይ የሱን እንትን አለ፣ እዚህ ውስጥ የሱን ቅመም አለ። እሱን ብቻ ጨምራችሁ አውጥታችሁ አትብሉ። ምክንያቱም አሁን እዚህ ጋር እንቁላል አለኝ፣ እዚህ ጋር ሎሚ አለ፣ እዚህ ጋር ደግሞ የተፈጨ ቲማቲም አለኝ፣ እዚህ ጋር እንዶሚ ነው፣ እዚህ ጋር ደግሞ ጁብና ነው አለኝ። አሁን ያለቀ ነው ይሄ። ወረቀቱ ራሱ ደግሞ እንትን ነው ተለቆን እንጂ ወረቀት ነበረ፣ ስም ምናምን አለ እዚህ ጋር። እና አሁን በእነዚህ ቅመሞች ነው የሚሰራው ማለት ነው። ይሄ ደግሞ ያጣፍጣል፣ በጣም ነው የሚያጣፍጠው። እና ይሄንን አርጌ ነው የሚሰራው ማለት ነው። አብረን ወደ አሰራሩ እላችኋለሁ። አካውንቴን ሰብስክራይብ አርጉልኝ፣ ላይክ አርጉልኝ፣ አበረታቱኝ እላችኋለሁ። እዚህ ጋር እንቁላሉ እየተንተከተከ ነው እና አሁን እንዶሚ ላይ ውሃ እንጨምራለን ማለት ነው። ውሃ አንድ ኩባያ ውሃ እንጨምራለን። ከዛ እሳቱን እናበራዋለን። እሱም ለብቻው ይቀቀላል ማለት ነው። በነገራችን ላይ ቅድም ያላሳያቸው አንድ የረሳሁት ነገር አለ፣ የምጠቀምበት ነገር ማለት ነው። እዚህ ጋር ቃሪያ እጠቀምበታለሁ እና ቃሪያ ማረጋለሁ ማለት ነው። ትንሽ አሁን ይሄ ውሃውን ከእንዶሚ ጋር ሲሞቅ ቃሪያ ነው የሚያደርገው። እንግዲህ እዚህ ጋር እንዶሚ በስሏል። እዚህ ጋር ቅመሙን ልጨምር፣ የራሱን ቅመም ነው እና ቃራም ደግሞ ቅድም ጨምሬያለሁ፣ አላሳያችሁም እንጂ ቃራም ጨምሬያለሁ። ይሄ ውስጥ ነው ያለው ማለት ነው። ቃራም ጨምሬያለሁ እና ከዛ በኋላ ደግሞ ይሄ ማጁን ቶማቶም ወይ ደግሞ የተፈጨ ቲማቲም ማለት ነው፣ እሱን ጨምራለሁ። እየቀረጽኩኝ ስለሆነ ብዙ እንትን እያለኝ አይደለም፣ ለመስራት ራሱ አስቸግረኝ ነው። እና እንደዚህ ቀይ ይሆናል ማለት ነው። እናንተም እንደዚህ እየሰራችሁ ብሉት እንጂ ዝም ብላችሁ ቀጥላችሁ አትብሉ። እሺ ወዶቼ፣ ደግሞ በብዛትም ደግሞ እንደኛ ትብሉ። አሁን አረቦቹ ራሱ የኢትዮጵያ ሰራተኛ ይሄው እዚህ ጋር እንትን ነው፣ እዚህ ጋር ደግሞ ጁብና ነው። ጁብናን እያረኩ ነው ማለት ነው።
አረቦቹ ራሱ የኢትዮጵያ ስላለቀ ነው ብዙ ጊዜ ያረኩት እንጂ አንድ ማንኪያ ትልቁ ማንኪያ ከሆነ አንድ ማንኪያ፣ ትንሹ የሻሂ ማንኪያ ደግሞ 2 ማንኪያ ይበቃዋል ማለት ነው ለአንድ እንዶሚ። እንደዛ ነው የምታደርጉት። እሳቱን በጣም ቀንሻለሁ፣ ምክንያቱም ውሃው እንዳይጨርስብኝ ውሃውን ፈልጋለሁና እሳቱን በጣም በደንብ ቀንሻለሁ ማለት ነው። እንደዚህ ነው የምታደርጉት። እንደዚህ ስታደርጉ አሁን ያጠግባቸዋል። በቃ አንዱ ስትበሉ ያጠግባቸዋል። 2 በላች ከሚባል እንደዚህ አንዱ ከቅመም ጋር ይሄው ይሄንን መጨረሻ ላይ እያረኩበት ነው። ይሄ ደግሞ ያጣፍጣል፣ በጣም ደስ ይላል። በነገራችን ላይ እዚህ ጋርም ለልጆቹ እየሰራው ነው። ይሄ ደግሞ 2 ነው። ይሄ አንዱ ለኔ ነው፣ 2ቱ ደግሞ ለነሱ ነው ማለት ነው። እና መጨረሻ ላይ የምናረግበታለሁ እንቁላል አረግበታለሁ ማለት ነው። ቅድም እየቀቀልነውን እንቁላል አረግበታለሁ እና እንደዚህ ብሰብርም ችግር የለውም፣ ምክንያቱም ቅመሙ ወደ ውስጥ እንደሚገባ ማለት ነው። እንደዚህ እንቁላሉን ሰብራለሁ። በቃ ይሄው አሁን አልቋል ማለት ነው። ከዛ እሳቱን እናጠፋለን እና መጨረሻ ላይ ምን ቀረ? ሎሚ የተመቸኝ አይደለም ለመቅረጽ ራሱ። ሎሚ እናረግበታለን ማለት ነው። ግርማሹ ይበቃዋል። ሎሚ በጣም ስለምለው ግርማሹ ይበቃዋል ማለት ነው። ማሻአላ ደስ ይላል በጣም ሽታው ራሱ በልአፊያ። እና በመጨረሻው ይሄንን ይመስላል ማለት ነው። እናንተም እንደዚህ እያረጋችሁ በእንደዚህ አይነት መልክ እየሰራችሁ ብሉ ማለት ነው። በጣም ደስ ይላል። ይሄው ማሻአላ። ስለዚህ እንደዚህ እያረጋችሁ ነው የምትበሉት ማለት ነው። ዝም ብላችሁ እንዶሚን ለብቻው ቀቅላችሁ አትብሉ። እና እየበላው ራሱ አሳያቸዋለሁ ብዬ እኔ ቪዲዮ ወጥቼ እየበላው አሳያቸዋለሁ ብዬ ግን ልጆቹ አስቸገሩኝ እንጂ እየበላው አሳያቸዋለሁ ብዬ ነበረ። ግን እንደዚህ ነው ማለት ነው። ለማንኛውም በጣም ደስ ይላል፣ በጣም ይጣፍጣል፣ በጣም ያጠግባል። እና እንደዚህ እያረጋችሁ ብሉ እላችኋለሁ። በልአፊያ ወዳችኋለሁ። ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ እላችኋለሁ። ባይ ባይ።